ትውልድ በሶስት ጎራ ይከፈላል እየሄደ ያለው እየጨረሰ ያለው ኤግዚት የሚያደርገው ትውልድ አለ አሁን ያለ አሁን ባለው አውድ ውስጥ የሚሰራ ኤግዚስት የሚያደርግ ትውልድ አለ የሚመጣ ከኋላ ያለ ኢመርጅ የሚያደርግ ትውልድ አለ የሄደው ኤግዚት ያደረገው ትውልድ ማለት ጎረቤት ሀገር የደረሰ የአባይ ውሃ ማለት ነው ጎረቤት ሀገር የደረሰ የአባይ ውሃ ሰውም ይዞ ይሄድ ግንድም ይዞ ይሄድ አፈርም ይዞ ይሄድ ከንፈር ከመምጣት ያለፈ ምንም ማድረግ አይቻልም ኦሬዲ ካርቱም ደርሷል ጎረቤት ሀገር የደረሰን የአባይ ውሃ መማሪያ ብቻ ነው ማድረግ የሚቻል እንዴት አድርገን ሰውን ዛፍን አፈርን ይዞ እንዳይሄድ ማድረግ እንችላለን ከሚል ትምርት ከመቅሰም ያለፈ ከካርቱም መልሰን መጠቀም አንችልም ሁለተኛው አሁን ያለው ትውልድ ማለት በህዳሴ ግድብ ውስጥ ያለ ውሃ ማለት ነው በህዳሴ ግድብ ውስጥ ያለ ውሃ ሁለት መንገድ አለ አንደኛው ተርባይኑን መጥቶ ኢነርጂ ፈጥሮ ተፈጥሯዊ ኮርሱን ተከትሎ እንዲሄድ ማድረግ ነው ሁለተኛው ግን ተርባይን ለመምታት የሚያስችል ዝግጅትና ምናልባት መሻት ከሌለ ቦተም አውትሌት በሚባለው ምንም ስራ ሳይሰራ ወደሚቀጥለው ሀገር እንዲጓዝ ማድረግ ነው ወይም በተርባይኑ ወይም በቦተም አውትሌት ይሄን የሚወስነው ማን ነው ግድቡን ኦፕሬት የሚያደርግ ሰው በእጁ ስላለ ወይም ኃይል ያመነጭበታል ወይ እንዲሁ ያፈሰዋል ገና የሚመጣው ትውልድ ማለትስ ከምንጩ ከጣና ያልተነሳ ውሃ ማለት ከጣና ያልተነሳ ውሃ ግድቡ ውስጥ ካለው ውሃ የሚለየው ምንድነው ፍጥነቱን ለመወሰን ምን እንስራ ቤት በኩል አልፎ ግድባችን ጋር ይድረስ ምን ቁም ነገር እየሰራ እዚህ ድረስ የሚለውን ጉዳይ ለመወሰን ሁሉ እድል የሚሰጥ አሁን እናንተ የምትመደቡት ከጣና ከምንጩ ያልተነሳ የአባይ ውሃ ተደርጋችሁ ትወሰዳላችሁ በትክክል ከተዘራባችሁ እናንተም የተዘራባችሁን በትክክል ማብቀል ከቻላችሁ እንዲሁ ግንድና አፈር ይዞ የሚጓዝ ወንዝ ሳይሆን ለሀገሬው ለህዝቡ ቁም ነገር ጠቀሜታ መስጠት የሚችል ወንዝ መሆን ትችላላችሁ ጠቀሜታ ለመስጠት ራሳችሁን ማሸነፍ ያስፈልጋል ጠቀሜታ ለመስጠት በትህትና መሞላት ያስፈልጋል ጠቀሜታ ለመስጠት ከሰፈር ባሻገር ማሰብ ይጠይቃል እናንተ ዩኒቨርሲቲ እየገባችሁ ነው ዩኒቨርሳል ሰዎች ናችሁ ዩኒቨርሳል ቲንኪንግ ያስፈልጋችኋል ከሰፈር ባሻገር የምታስቡ መሆን አለባችሁ ይሄንን ካደረጋችሁ ለኢትዮጵያ ብቻ ሳይሆን ለዓለም የምትጠቅሙ ትሆናላችሁ ኢትዮጵያ ውስጥ ጥቂትም ቢሆኑ ስመጥር ሰዎች ነበሩ ለምሳሌ በሳይንሱ ዘርፍ ቢያንስ አክሊሉ ለማን መጥራት እንችላለን ከናንተ ውስጥ በርከት ያለ አክሊሉ ለማ እንዲወጣ ህዝባችን መንግስታችን ይመኛል ከናንተ ውስጥ በርከት ያለ ሐኪም ወርቅነህ እንዲወጡ መንግስታችን ይመኛል ወላጆቻችሁ ይመኛሉ መምህራኖቻችሁ ይመኛሉ ከናንተ ውስጥ በርከት ያሉት ጸጋዬ ገብረመድህንን እንድትሆኑ እንመኛለን ጥበብን የምትጠሙ በጥበብ መንገድ ዕውቀትን የምትዘሩ እንድትሆኑ እንመኛለን ከናንተ መካከል ጥቂቶቹ ነጋ ድረስ ባይከዳኝን እንዲሆኑ ፈላስፋ እንዲሆኑ እንጠብቃለን እንመኛለን ከናንተ ውስጥ ጥቂት የማይባሉት ከበደ ሚካኤልን ተክለሐዋርያትን ሆነው ዘመናዊት ኢትዮጵያን የሚመኙ እንዲሆኑ እንፈልጋለን እንመኛለን እነዚህን አባቶቻችን የመሰሉ ከነሱም የላቁ ሰዎች ከናንተ ውስጥ እንደሚወጡ ተስፋ ይደረጋል 273 ገደማ ሰዎች ተማሪዎች ታዳጊዎች ብዙ 100,000 አስፈትነን ኤክስትራ ኦርዲነሪ የሆነ ኢንፎርሜሽን የማከማቸት ብቃት አሳይተዋል ብዬ ለአንድ ወዳጄ ነገርኩት ያ ወዳጄ ሼክ መሐመድ ቢን ዛይድ ይባላል የዩናይትድ አረብ ኤሚሬት
ፕሬዝዳንት ነው። ለ273ቱም ተማሪዎች ፉል ስኮላርሺፕ ሰጥቷቸዋል። በዚህ ስኮላርሺፕ እጅግ ዘመናዊ የሆኑ ዩኒቨርሲቲዎች ያኗኗር ዘይዎች ያሉበት ሀገር ትሄዳላችሁ። ለኢትዮጵያ ለአፍሪካ ለዓለም ሁሉ የምትተርፉ ቅኖች፣ ደጋጎች፣ አስተዋዮች በትህትና የተሞላችሁ ታላቅን የምታከብሩ መነሻችሁን የማትረሱ ትሁታን እንድትሆኑ አደራ ልላችሁ ፈልጋለሁ። በአዲስ ድል በአዲስ ማንነት ደግመን እንደምንገናኝ ያለኝን ተስፋ እየገለጽኩ በቅርቡ የመደመር ትውልድ የተባለው አዲሱ መጽሐፍ በሚቀጥሉት 2-3 ሳምንታት ይመረቃል። በአማርኛ በኦሮምኛና በእንግሊዘኛ የተዘጋጀ ነው። በከፍተኛ ደረጃ ትውልድ እንዴት መሰራት እንዳለበትና የትውልድ ስብራትን ያሳያል። እናንተ ተማሪዎች ስለሆናችሁ ለ273ታችሁ እኔ ገዝቼ በፕሮፌሰር በኩል ልክላችኋለሁ እንድታነቡ አደራ ላችሁ ፈልጋለሁ። መልካም የትምህርት ጊዜ ይሁንላችሁ። እስከምትሄዱ ባላችሁ ጊዜ ቋንቋ ለማሻሻል ራሳችሁን ልታዘጋጁ አደራ እያልኩ መልካም ጊዜ ይሁንላችሁ። አመሰግናለሁ።